ሰላም ሰላም ውድ የተከበራችሁ እና የተወደዳችሁ የዚህ ቻናል ፋሚሊዎቼ እንዴት ናችሁ? ደህና ናችሁ ወይ? አለው እኔ እግዚአብሔር ይመስገን። እናንተም ባላችሁበት የዓለም ዳርቻ ሰላማችሁ ብዝት ተርፍ በልኝ እላችኋለሁ። ጋይስ ያው እንደተለመደው ዛሬም የሆነ ሀሳብ ይዤ የላችሁ መጥቻለሁ። ሀሳቡ ምንድነው? ጓደኛዬ ጋር ደውልና ከሷ ጋር የሆነ አወራለሁ። የማወራውን ነገር ደግሞ እናንተም ተከታተሉ። ከዚህ ሀሳብ እቺ ጓደኛዬ ምን አይነት ሀሳብ ትሰጠኛለች? ምን ትለኛለች? አሁን የማወራውን ነገር ምን አይነት ምክርስ፣ ምን አይነት ነገር ነው ማለት ምን አይነት ሀሳብ ነው የምትሰጠኝ? እስቲ እንደውልላትና የምትለኝን አብረን እንሰማለን። ፕሊስ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ ውዶቼ። እየደወልኩላት ነው። ሄሎ ሄሎ፣ ወይ አውሪ፣ እንዴት ነሽ? ሰላም ነው? ኦኬ። እና እየተሰማሽ ከሆነ እንትን ነበረ። ኦኬ። የሆነ የአንገት ወርቅ በይ እና ትላንትና ያው አርባ አይደል የሆነች ልጅ አብረን ያኔ ስንሰራ የነበረችው ስጦታ ነው ሊሄድ ነው ብላ ይዛ መጣ ሰጠችኝ። ስለዚህ ምን ላድርጎ? ልውሰደው ወይስ ለምን እንደሰጠችኝ ምናምን አላቅም። ወርቁ አዲስ ነው ምናምን። ስለዚህ እኔ እያደረ አለ አይደለ ለምንድነው የምንድነው ምናምን ብዬም አልጠየቅኳትም። አመሰግናለሁ ብቻ ብዬ ነበር የተቀበልኳት። አሁን እያደረ እኔ እሱን ምንም የማውቀው ነገር የለምና ግራ ሲገባኝ ጊዜ ነው አንቺ ጋር ደውዬ እንደ ምክርም ቢሆን እንደ ሀሳብም ቢሆን አንዳንድ ነገር እንድትኝ ብዬ ነው። ለምን አልነግራትም የሚለው ማለት ነው። ያው በፊት እዛ ቤት አብራ ሲሰራ የነበረው ስማቸውን መጥራት አስፈላጊ አይደለም። አሁን የበፊቷ ነች የመጀመሪያው። አዎ እሷ ልትኛ እንደ 2 ዓመት ጨረሰች። አሁን ታዩ እነሱ ውዴ እነሱን ቀን መቁጠር ሳይሆን እኔ እየነገርኩሽ ያለሁት እሷ 2 ዓመት ጨርሻለሁ፣ ቢያንስ 1-3 ወር ይቀረኛል፣ ከዛ በኋላ ሄዳለሁ ካልመጣንም ብላኝ ነው እንትኑን የሰጠችኝ። ኦኬ እንደዛ ነው። እኔ እስቲ ማሪ ቁጭ አድርገን ሲያክድ በላልክ ከሌላ መንገድ ደባልክ ብቻው ቁጭ አድርገንና እንግዲህ ሰርቃ ወይ አንቺ ልታስጠቁ ቻርቃ ሄዳ ነው ጋር ልታስይዝሽ ሊሆን ይችላል። መድኃኒዓለም የሚያውቀው እነሱ ተንኮለኞች ናቸው። ስለዚህ ያው ደግሞ ዝም ብለሽ በእጅ ሳትግባ ስትል አሻራ ስንዳይክ ይዛል። ስለዚህ ለመሆኑ ቁጭ አድርገው እንዴ በእጄ ይዤ እኮ አይቻለሁ እኔ እናት። ኦኬ ስለዚህ ምንስ ቁጭ አድርገው ማብርሃን አሪች እሷ ተንኮል አስባ ተመጣች። ማብርሃን ቤቷን ሰራታለች። አንቺ ተንኮል አላሰብሽም። ስለዚህ መሪና ቁጭ አድርገው ተንበሽ። እሺ እኔ እናት ስለ ምክርሽ አመሰግናለሁ። ለማንኛውም ታገንተሻል። እኔ እየፈተንኩሽ ቪዲዮ ይዣለሁ፣ እየቀረጽኩሽ ነው፣ ፍራንክ እያረኩሽ ነው። ወይ ሄድሽብኝ እኮ እኔ እናት ቪዲዮ ይዣለሁ። ስለዚህ አሁን መውጣቱንስ እወጣለሁ። ስምኝማ ተረጋጊ እኔ እናት ተረጋጊ ውዷ። ፕራንክ እኮ አንዳንድ ጊዜ ያስፈልጋል። ፕራንክ አባትሽ ይባላል።
ስራው ራሱ ብራንክ አድርጎኛል። ፋናሽ ብራንክ አድርጎ አይዞን ተጣጥቄ እኮ ነው ማውራት። ማርያምን እወቅ እኮ ነኝ ስራት እያሰብኩ አሰብኩኝ። በመድኃኒዓለም እየሳምን ሆኖ ቤቷ ብንሆና ነው። በጣም ይቅርታ፣ በጣም ይቅርታ። ሁለተኛ ቤት አይ ይቅርታ አድርግልኛ። እንግዲህ ያው ይቅርታ እያልኩሽ ነው። ከያው ትምህርት ይኖራል ብዬ ነው። እንደዚህ አይነት ነገር ብዙ ሰዎች ያደርጋሉና እና አንቺ ደግሞ ምንም ክፉ ነገር እኮ አላልሽኝም። ትምህርት ያለው መልእክት ነው የሰጠሽኝ። ስለዚህ ይቅርታ አድርግልኝ። ተናደሽ እኮ መዝጋት አይቻልም። ተናዶ መዝጋት አይቻልም። ቪዲዮ እያለሁ እያልኩሽ ነው፣ እየቀረጽኩሽ ነው እያልኩሽ ነው። አመሰግናለሁ። እሺ በቃ ለፋሚሊዎች የሆነ ነገር በያቸው። ሰብስክራይብ አድርጉ። ይወዳችኋለሁ። እዚህ ፕራንክ አድርጋኛለች። ዛሬ ጠብቁ፣ በሌላ ፕራንክ ላይ እሷን ደም ያላስለቀስኳት እንደሆነ። እሺ ውዴ አመሰግናለሁኝ። እንግዲህ ውድ ቤተሰቦቼ ጓደኛዬ በጣም ተናዳብኛለች። የእውነት ለማናገር በጣም መካሪ ናት። የሆነ ነገር እንትን ስል እሷን ነው የማናገረውና ተገኝታለች ማለት ነው። እና ከዚህ ፕራንክ ትምህርት ታገኛላችሁ ብዬ አስባለሁኝ። አመሰግናለሁ።